ሄሎ ኤቭሪዋን፣ ስለ ስትሮክ በሽታ ታውቃላችሁ? የስትሮክ በሽታ በአንጎል ውስጥ የደም ዝውውር መቋረጥ ሲሆን በአንጎል ውስጥ የሚገኙ ቲሹዎች በኦክሲጅን ማነስ ምክንያት ሲሞቱ ነው። ምክንያቱም ኦክሲጅን በደም ስለሚዘዋወር። ታዲያ ስትሮክ መንስኤዎቹ ላይ ዲፔንድ በመሆን በሁለት ይከፈላል፣ ስኬሚክ ስትሮክ እና ሄሞራጂክ ስትሮክ። ስኬሚክ ስትሮክ 88% ያክል የስትሮክ በሽታ ዋና ምክንያት ነው። ስኬሚክ ማለት ወደ ሰውነታችን ክፍሎች የሚሄደው የደም መጠን ወይም ሰፕላይ ሲቀንስ ነው። ይህ ደግሞ የኦክሲጅን መጠንን መቀነስ ያስከትላል፣ ስፔሻሊ በልብና በአንጎል ውስጥ። ታዲያ ለዚህ የሚዳርጉ ምክንያቶች ምንድን ናቸው? አንደኛ አትሪዮስክለሮሲስ። አትሪዮስክለሮሲስ ማለት ብሬን ውስጥ የሚገኙ ካሮቲድ አርተሪ ወይም የደም ቧንቧዎች ግድግዳ ላይ ፋት ሲከማች ነው። ይህ ደግሞ የደም ቧንቧን ማጥበብ ብሎም መዝጋት ይጀምራል። በዚህ ምክንያት ደም በአንጎል ውስጥ እንዲቀንስ ያደርጋል። ሌላው ብለድ ክሎትስ ነው። ብለድ ክሎትስ ማለት የረጋ ደም ማለት ነው። ሁለት የረጋ ደም አይነት አለ፣ ትሮምበስ እና ኢምቦለስ። ትሮምበስ ማለት ከአንድ ወደ ሌላ ቦታ ሙቭ ማያደርግ የረጋ ደም ማለት ነው። ኢምቦለስ ማለት ደግሞ በብለድ ቨዝል ውስጥ ሙቭ የሚያደርግ ኦር ዲታቸብል የሆነ የረጋ ደም አይነት ነው። ስለዚህ እነዚህ ብለድ ክሎቶች የደም ቧንቧን ሊያጠቡ ወይም ደግሞ ሊዘጉ ይችላሉ። ሌሎች ምክንያቶች ላይክ የደም ግፊት በሽታ፣ የስኳር በሽታ፣ ስሞኪንግ፣ ኤክሰሲቭ አልኮል ናቸው። እነዚህ የተወሰኑ የኢስኬሚክ ስትሮክ መንስኤዎች ናቸው። ሁለተኛው ሄሞራጂክ ስትሮክ ነው። ሄሞራጂክ ስትሮክ 12% ያክል የስትሮክ በሽታ ምክንያት ነው። ሄሞራጂክ ስትሮክ የሚከሰተው በአንጎል ውስጥ ሰባራክኖይድ ወደሚባለው ስፔስ ደም ሲፈስ ነው። ይህ ደግሞ በአንጎል ውስጥ ትልቅ የሆነ ግፊትንና ሴል ዳሜጅን ይፈጥራል። የሄሞራጂክ ስትሮክ ዋና ዋና መንስኤዎች ሃይ ብለድ ፕሬሸር፣ ትራውማ፣ ከመድኃኒቶች ውስጥ ደግሞ አንቲኮአጉላንት እና አንቲፕላትሌት። የስትሮክ ምልክቶችን እንይ። ስትሮክ የብሬን በሽታ እንደመሆኑ ምልክቶቹም ከብሬን ጋር የተያያዙ ናቸው። ላይክ ኮግኒቲቭ ዲፊሲት፣ በአንድ ሳይድ ያለው የሰውነት አካል መድከም፣ የአይን እይታን ማጣት፣ መናገር አለመቻል፣ ከባድ ራስ ምታት፣ ማዞርና መውደቅ፣ ምግብ መዋጥ አለመቻል እና ኮንፊውዥን። እነዚህ የተወሰኑት ናቸው። በዚህ ቪዲዮ ስለ ስትሮክ የተወሰነ አንደርስታንድ አድርጋችኋል ብዬ አስባለሁ። ቪዲዮን ከወደዳችሁት ላይክ እና ፎሎ ማድረጋችሁ እንዳረሱ